የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ500 ሚሊዮን ብር በላይ በተለያየ ሃይማኖታዊ በራሷ ስርዓት የሰበሰበችው ገንዘብ አለ ከአማራ ክልል የእምነቱ ተከታዮች በሙዳየ ምጽዋት በማስቀመጥ በአስራት በኩራት በተለያየ መልኩ የሰበሰበችው ከ500 ሚሊዮን ብር በላይ እንዳለና ከዛ ውስጥ 300 ሚሊዮን ብሩን የአብይ አህመድ አገዛዝ እንደነጠቃት እንደቀማት ምክንያቱ ደግሞ በአማራ ክልል ለምናደርገው የሰላም ማስከበር ዘመቻ ገንዘቡ ያስፈልገናል በሚል እንደተወሰደ ነው የአንከር ሚዲያ ምንጮች በቅርበት ካሉ ሰዎች አረጋግጦ መረዳት የቻለው። ገለታው ሰሞኑን የአብይ አህመድ አንድ ጀነራል መሐመድ ተሰማ እሱ ሰውዬ ደግሞ ከብርሃኑ ጁላ ጋር ፉክክር የገባ ነው ይመስላል በሽለላና በቀረርቶ ሰሞኑን እሱ ነው አጀንዳ ሆኖ የመጣው። እንግዲህ ዘራፍ እያለ ነው የአማራ ክልል ህዝብን እያስፈራራ ነው። ወይ ከኛ ትሆናላችሁ ወይ የማንም አትሆኑም፣ እንኳን አይደለም አዲስ ፕሮጀክት ሊሰራላችሁ የተሰራውም ይጠፋል ከኛ ካልሆናችሁ አይነት ማስፈራሪያ የታጀበበት መድረክ ላይ እንደዚሁ ሲናገር ሰምቼዋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ደረጃ እየተዘረፈች ነው። ህዝቡ በራሱ ገንዘብ ነው እየተገደለ ያለው። 500 ሚሊዮን ብር ከአማራ ክልል ያገኘችው ቤተክርስቲያን ከግማሽ በላዩን ለጦርነቱ ማስኬጃ እንድትሰጥ ተደርጋለች። ይሄ የአማራ ክልል በየአመቱ የሚያገኘውን በጀት አይጨምርም። በነገራችን ላይ የአማራ ክልልን በጀት የሚያስተዳድሩት የአብይ አህመድ ጀነራሎች ናቸው። ሁሉም የሚወስኑት እነሱ ናቸው። አሁን ደግሞ ከቤተክርስቲያኗ ዘርፈው ቤተክርስቲያኗ እንድታገኝ ብለው ለሃይማኖታቸው የሰጡትን ሰዎች መግደያ ነው እንዲሆን እየተደረገ ያለው። የአብይ አህመድ አገዛዝ ከፍተኛ ተስፋ መቁረጥ ውስጥ መግባቱን ከሚያሳዩ ምልክቶች አንዱ እንዲህ አይነቱን ተግባር እየፈጸመ መገኘቱ ነውና እዚህ ላይ ምን ማለት ይቻላል ገለታው? ይሄ በጣም ሃይማኖታዊ ጉዳይ ነው መሳይ። የቤተክርስቲያን መባ፣ የቤተክርስቲያን አስራት፣ የስለት ገንዘብ ወስዶ መድፍና ላውንቸር ገዝቶ በገዛ ወገኖቹ ላይ የሚተኩስበትን ነገር ሊያዘጋጅ ይሄንን ገንዘብ ሲወስድ ቤተክርስቲያን እግዚኦ ነው ማለት ያለባት መሳይ። ይሄን ለምእመኖቿ ወዲያውኑ ማሳወቅ ያለባት። አንዳንድ ዋና ኃላፊዎች የቤተክርስቲያኒቱ ኃላፊዎች ይሄን ነገር ሊደብቁ ቢሞክሩ እንኳን ውስጥ ያሉ ይሄን የሚያውቁ ሰዎች ማጋለጥ አለባቸው። ይሄ እኮ ኃጢአት እኮ ነው፣ ትልቅ ኃጢአት እኮ ነው፣ ትልቅ ከባድ ችግር እኮ ነው። መባ የስለት ገንዘብ በስለት ገንዘብ ክላሽ ሊገዛ እኮ ነው። አስደንጋጭ ነገር ነው። እኔ በቤተክርስቲያኒቱ ታሪክ ሁሉ የተሰማ አይመስለኝም። በጣም እዚች ቤተክርስቲያን ውስጥ ያለው ጉድ እኔ በተለይ መንግስት ሲለቅ የሚወጣ ነገር ሲኖር እንግዲህ መቼም ብዙ ጊዜ አንዳንድ መንግስት የሰራው ጉድ ደግሞ ሲወጣ ደግሞ ሲለቅ ደግሞ ይወጣል እና በዚህ ቤተክርስቲያን ላይ ያደረገው ነገር እኔ ቁጥር ስፍር ያለው ነገር አይደለም። ይሄኛው የሚታለፍ ነገር አይደለም። ምእመናን የቤተክርስቲያኒቷ ምእመናን ካህናት ይሄን ነገር ቆፍሩ እና አውጡ እና እንዴት የስለት ገንዘብ ክላሽ ተገዝቶ ደግሞ የገዛ ልጆቹን ያማራ ልጆች ሊደበድብ ሊገልበት እንዴት ሊሆን ይችላል? ይሄ ከባድ ነገር ነው መሳይ፣ በጣም ከባድ ነገር ነውና የኢትዮጵያ ኦርቶዶክስ በተለይ እዚህ ምንድነው ሰንበት ትምህርት ቤት ተማሪዎች አሉ አይደለም፣ የተለያዩ አደረጃጀቶች ሁላችሁም ድምጻችሁን አሰሙ። ይሄንን ውስጥ ያሉ ከፍተኛ ባለስልጣናቶችንም ደግሞ ጠይቋቸው ሄዱና ይሄ ነገር ሆኗል ወይ እንዴት ሆነ የሚል ነገር ይዛችሁ ማጋለጥን እንትን በሉ። በመሳይም ደግሞ ወደ አንተም ጋራ እንደዚሁ ድምጻቸውንም ቀይረው ቢሆን የተለያየ ዘዴ የፈጠሩ ካንተም ጋራ ደግሞ የሆነ ቃለ መጠይቅ ማድረግ አለባቸው፣ ማጋለጥ አለባቸው። ይሄ በጣም ከባድ እንትን ነው። ህብረተሰቡስ ከዚህ አንፃር የራሱን እርምጃ መውሰድ አለበት። የሚገደልበትን ጠመንጃ የሚገዛበትን ገንዘብ በገዛ እጁ ያዋጣ ከሆነ ይሄ ለምን ሆነ? ከዚህ ልቅ ነፃ ሊያወጣው የሚችል ኃይል አለ ከጎኑ የተሰለፈ እየሞተለት ያለው የፋኖ ኃይል። ለምንድን ነው እሱን ማያግዘው? እኔ ቤተክርስቲያኗ አትረዳ አይደለም፣ ቤተክርስቲያኗ ሌላ የገቢ ምንጭም የላትም። ይሄ ሃይማኖታዊ አገልግሎቷን የምታውለው ከህብረተሰቡ በምትሰበስበው በተለያየ መንገድ የምታገኘው ገንዘብ ነው። ነገር ግን ያ ገንዘብ ሌላ ቦታ ሲውል ደግሞ ህብረተሰቡ የገንዘቡ ምንጭ የሆነው ህብረተሰብ ግን እዚህ ላይ በቃ ይቁም ብሎ ነፃ ወደሚወጣበት ወደማይገደልበት ወደ ነፃ ወደሚያወጡት ኃይሎች ላይ ነው ገንዘቡ እንዲውል ማድረግ ያለበት። በዚህ አንፃር ህብረተሰቡ የሚወስደው እርምጃ ነው የአብይ አህመድን የእንደዚህ አይነት መረን የለቀቀ ሉጋም ያጣ አካሄድ ማስቆም የሚችለው እንጂ ቤተክርስቲያኒቱ በማን እየተመራች እንደ ሰሞኑን ሰምተህ ከሆነ የጠቅላይ ቤተ ክህነት ስራ አስኪያጅ
አቡነ ሳዊሮስ እኮ በአንድ መድረክ ላይ እቺ ቤተክርስቲያን ለአብይ አህመድ ትጸልያለች ብሎ እኮ ነገሩን። አብይ አህመድ ልጆቿን እያረደ እየገደለ በየቦታው የኦርቶዶክስ ቤተክርስቲያን ተከታዮች ደም እየፈሰሰ ይህንን በዋና አስፈጻሚነት ለሚመራው ሰው ትጸልያለች አሉን አቡነ ሳዊሮስ። በዝምታና በፍርሃት እቺን ቤተክርስቲያን አናድንም። እንደና አቡነ ሳዊሮስ ያሉ ለአብይ አህመድ የሚጸልዩ ለአብይ አህመድ እድሜ የሚለምኑ ሰዎችን በፊት ለፊት ካልተጋፈጠ ምዕመናኑ እውነት ለመናገር ቤተክርስቲያኗንም ማያድንም ራሱንም ማያድንም። እኛ ደጋግመን ብዙ ጊዜ አንስተናል መሳይ የሃይማኖት አባቶች ቁጣ ያስፈልጋል። በጎ ቁጣ የሚሉት እነሱ ማለት ነው። ለፍትህ ለሰላም ቆመው ለፍትህ ቆመው በደል ሲበድሉ ገዢዎች ሲበድሉ ግፍ ሲያበዙ በህዝቡ ላይ ቀንበር ሲያከብዱ የሃይማኖት አባቶች ይቆጣሉ። ይሄን ቁጣ በጎ ቁጣ ሰማያዊ ቁጣ የአባቶች ቁጣ አሰሙ። የእናንተ ቁጣ ባነሰ ቁጥር ህብረተሰብ ሸክሙ እየበዛበት ነው ያለው። ይሰማቸዋል፣ ተሰሚነት አላቸው እያሉ ብዙ ሰዎች ተናግረዋል። መሳይና ከቤተክርስቲያን አካባቢ ብዙ ቁጣ ተሰማም እስካሁን ድረስ። ይህ ሁሉ አይደለም እኮ ተው፣ ስለ ሀገር ብቻ እኮ አይደለም። ቤተክርስቲያኗ እየነደደች ካህናት እየታረዱ እየተቃጠለች ቤተክርስቲያኒቱ የቤተክርስቲያን አባቶች ቁጣ አትሰማም። እና ይሄ ጤንነት አይደለም። አባቶች የማይቆጡ ከሆነ something wrong እኮ ችግር አለ ማለት እኮ ነው እዛ ቤተክርስቲያን ውስጥ። ስለዚህ ምዕመናን ለዚህ እኮ ነው ምዕመናን የተለያዩ አደረጃጀቶች ቤተክርስቲያንን የማንቃት ስራ መስራት አለባቸው። እነዚህ ሰዎች ናቸው። ሃይማኖት አባቶች ቢሆኑም እኮ ሰዎች ናቸው። ስለዚህ ቤተክርስቲያንን አስተዳደሪቱን የማጽናት ነገር ያንን ታሪካዊ ጀግንነቷን የመመለስ ያን ክብደቷን የመመለስ ያን ግርማዋን የመመለስ ያን ሞገሷን የመመለስ ስራ ምዕመኑ መስራት መቻል አለበት። እና ያ ያነሳው ነገር ትክክል ነው ማለት ነው መሳይ። እኛ እላፊ ሄዳችሁ ፓርቲ ደግፎ አላልንም አልወጣንም። ያለ ግን ለፍትህ ቁሙ፣ ተቆጡ። የወንጌላውያን ቤተክርስቲያናት ህብረት ሽማግሌዎች መቆጣት አለባቸው። ይህ ሁሉ በደል እየተፈጸመ እስቲ አሁን ይሄ የህፃጽ የትግራይ ረሃብ አያስቆጣም መሳይ? እንዴት አያስቆጣም? ይሄ እኮ የቤተክርስቲያንን እኮ የሚያስቆጣት ነገር እኮ ነው። እነዚህ ወገኖች የኦርቶዶክስ ቤተክርስቲያን አባል አይደሉም። በዚህ ሰዓት በዛ ድንኳን ውስጥ 10 ጊዜ የሚሰግዱ ደፋ ቀና የሚሉ የቤተክርስቲያን አባል አይደሉም። ስለነዚህ ወገኖች ቤተክርስቲያን ድምጿን ማሰማት እንደ ፖለቲካ ፓርቲ ነው መቅደም ያለበት። ቤተክርስቲያን ነበረች መቅደም ያለባት። የንስሐ አባቶች አሉ እዛ አካባቢ፣ እነሱ ናቸው መቅደም ያለባቸው። እና ቤተክርስቲያን ሚናዋን መወጣት አለባት እና የመጎትጎት ስራ ምዕመናን የማንቃት ስራ መስራት አለባቸው የሚለውን እኔ በጣም የምገዛው ነገር ነው ማለት ነው። አዎ ገለታው በእርግጥ እነ አቡነ ሳዊሮስ እና እሳቸውን መሰል ሰዎች ወደፊት እንዲመጡ የተፈለገም አንድም እንዲህ አይነት ተግባራትን እንዲህ አይነት ተልእኮ ተሰጥቷቸው ስለሆነ ብዙም የሚያስደንቅ አይደለም። ቤተክርስቲያኒቱን ከምዕመናን እጅ ፈልቅቀው ከሚመለከታቸው የመንፈሳዊ አባቶች እጅ ነጥቀው የወሰዱ ሰዎች ናቸው። በዋናነት የሚያስጨንቃቸው የአብይ አህመድ ስልጣን ነው። የመጡለትን ዓላማ እየተወጡ ስለሆነ ብዙም የምንደነቀው አይደለም። እኚህ አቡነ ሳዊሮስ የሚባሉ በትልቅ መንፈሳዊ የቤተክርስቲያኒቱ ስብሰባ ላይ እኮ በመሃል ተነስተው ባካችሁ ከጨረስን ደግሞ አሁን ሄደን እስቲ ኮሪደሩን ደግሞ እንጎብኝ፣ መንግስት ትልቅ ስራ እየሰራ ነው የሚሉ የካድሬ ስራ የሚሰሩ ሰው ከዚህም በላይ ሊያደርጉ ይችላሉ። ለታው ወደ ሌላው ርዕሰ ጉዳይ ሳንገባ እዚሁ አማራ ክልሉን ሌላ አጀንዳ ለማንሳት ያህል እኚህ ጀነራል ማመር ተሰማ የተባሉት ሰሞኑን ያነሱት ነገር በጣም አደገኛ ነው። በጣም አደገኛ ነው። በአንድ ራስ ሁለት ምላስ ናቸው። የኤርትራን መንግስት የሻዕቢያን ሰራዊት እንደዛ አድርገው ሰማይ ጥግ አድርሰው እንዳላንቆለ ጳጳሱና መዳኛ መውጫም የህይወት መንገድ አድርገው እንዳልገለጹ ዛሬ ደግሞ እኛ እኮ ነው አሸንፈናቸዋል፣ ብዙ ጊዜ አሸነፍናቸው፣ የተሸነፉ ኃይሎች ናቸው እያሉ ሲገልጹ እንደው ብዙ ርቀት እኮ ሜዳ አያስፈልግም። 3 እና 2 ዓመታትን ወደ ኋላ እኮ ሄድ ብለን ብናይ መከላከያ ሰራዊቱ እግሬ አውጭኝ ሲፈረጥጥ ያዳናቸው እኮ ኃይል የሻዕቢያ ኃይል ነው። ያዳናቸው እኮ የፋኖ ኃይል ነው። ያዳናቸው እኮ የአማራ ልዩ ኃይል ነው። ዛሬ ሁሉ ነገር በእጃችን ገባ ብለው ከሆነ አሁንም በእጃቸው አልገባም። ነገ ከነገ ወዲያ የምንሰማው ብዙ ነገር አለ። አማራ ክልል ላይ እኮ ሰራዊቱ በገፍ እኮ ነው። አሁን ሰሞኑን እንደዚሁ በቪዲዮ ታግዘው የሚመጡ መረጃዎችን እያየው ነበር። በርካታ ቁጥር ያለው የአብይ አህመድ ሰራዊት እጁን እየሰጠን ያለው
በገፍ በጅምላ ይህን ሰራዊት ይዞ ነው እንደዚህ የሚፎክረው ማመር ተሰማ። ከዛ ሌላ ያነሳው ነገርም ነገ ከነገ የአማራ ክልል የቀሩትን የመሰረተ ልማት አውታሮችንም ለማጥፋት እየተዘጋጀ መሆኑን የነገሩን በተዘዋዋሪ እናንተ አዲስ እንዲሰራላችሁ ትጠይቃላችሁ፣ የተሰራውም ገና ይጠፋል ነው ያሉት። እነሱ በፋኖ ላይ ሊያሳብቡን የፈለጉት ፋኖ ከዚህ ነገር ውስጥ እንደሌለም ዓለምን መስክሮለታል። ባንክ ዘርፎ አያውቅ፣ እንደዚህ መሰረተ ልማትን በማውደም ረገድ እጁም የለበት። እስካሁን ሲያወድምም ሲዘርፍም የነበረው ሴቶችን ሲደፍር የነበረው እናቶችን ሲደፍር የነበረው የአብይ አህመድ ሰራዊት ነው። እሱን አጠናክረው እንደሚቀጥሉበት ነው በአደባባይ የነገረን ማመር ተሰማ። እንኳን የሚሰራ አይደለም የተሰራውም አታገኙትም ነው ያለው። ዝም ብለህ እኮ ከአንድ አሸባሪም እንኳን የማትሰማው ነገር እኮ ነው። እንኳን ከመንግስት አካል ምንድነው አህያይቱ አለች የሚባለው እኔ ከሞትኩ ሰርዶ አይብቀል አለች ይባላል። እና እኛ በስልጣን ላይ ከሌለም መሰረተ ልማት በሙሉ እናፈርሳለን የሚባል እንትን መንግስት ስልጣን የመንግስት ታንክና ባንክ ከሚያዙ ሰዎች እጅ ከወጣ ይች ሀገር ምን አይነት ሰዎች እጅ ላይ እንዳለች እኮ የሚያሳይ ነገር እኮ ነው። በጣም የሚያሳዝን እኮ ነገር። እናደቀዋለን እኛን ማደግፉ ከሆነ እኛው መልሰን እናደቀዋለን። ተመለ ያደቀቁትም እኮ ነው ለነገሩ መንግስት እኮ ነው። ትምህርት ቤት የአማራ ልጆች ትምህርት ቤት እንዳይማሩ የሚያደርገው አብዛኛው መንግስት ነው። እንደምናየው ካምፕ ያደርጋቸዋል፣ አንዳንድ ትምህርት ቤቶችን ይመሽግባቸዋል፣ ተማሪዎች እንዳይማሩ በዛ አካባቢ ዲስካሬጅ ያደርጋቸዋል፣ ያስፈራራቸዋል፣ ድሮን በላያቸው ላይ ያዘንባል። ስለዚህ አማራ ወጣት ከትምህርት ርቋል። እውነታቸውን እኮ ማህበራዊ ተቋማቱን እኮ አፍርሰውታል እኮ። ብዙ ክሊኒኮች ፈርሰዋል። የተፈረሱት አይጠገኑም። በወቅቱ በትግራይ ጦርነት ጊዜ የፈረሱ የአማራ ትምህርት ቤቶች እኮ ባጀት የላቸውም፣ አልተጠቀሙም እኮ። እና በዛ ህዝብ ላይ ይሄ ማህበራዊ ተቋማትን የማፍረሱ ነገር በጣም ኢንቴንሽናል ነው መሳይ። ያሳዝናል እኮ ያሳዝናል። የወደቅንበት እንትን አዘቅት በጣም ረጅም ነው። እና የዚህ ሰው ንግግር ብዙ ነው፣ የሚያሳየው ነገር ብዙ ነው። የዚህ በስልጣን ላይ ያሉትን ሰዎች ስነ ልቦና የሚያሳይ ነው። ስለዚህ የአማራ ህዝብ ይሄንን እያየ ዝም ብሎ መታገስ ያለበት መተባበር ነው ያለበት። የበለጠ እያጠና እየተነተነ በተለይ ወጣቱ መተንተን አለበት። እነዚህ ንግግሮች በጥልቀት እያየ ምን ማለት ነው? ምክንያቱም ይሄ እኮ ማጥፋት እኮ ነው። ለማጥፋት የተነሳን አካል በደንብ ስነ ልቦናውን መመርመር አለበት። እየመረመረ አደረጃጀቱን እያሰፋ የበለጠ ልህ እየያዘው ትግሉ መቀጠል ነው ያለበት ብዬ ነው ማስበው ነው መሰለኝ። እንግዲህ ገለታ ወደ ሌላው ርዕሰ ጉዳይ እናመራለን። የጋምቤላውን ወቅታዊ ሁኔታ በተመለከተ አጠር ያለ አስተያየት ሰተንበት ወደ ሌሎች ርዕሰ ጉዳዮች እንሄዳለን። ጋምቤላ ያለው ሁኔታ እጅግ የሚያሳዝን ነው። ያ አካባቢ ያ ቀጠና ዛሬም ከእንደዚህ አይነት እልቂትና የእርስ በርስ ግጭት አለመውጣቱ በተለይ የአብይ አህመድ አገዛዝ ያንን ቀጠና እርግፍ አድርጎ ትቶት ባለቤት የሌለው አካባቢ አድርጎት የደቡብ ሱዳን ዜጎች የደቡብ ሱዳን ታጣቂዎች እንደፈለጋቸው እየወጡ እየገቡ እየገደሉ እየዘረፉ የሚመላለሱበት ቀጠና መሆኑ በጣም ያሳዝናል። በታሪክ አጋጣሚ እንዲህ አይነት ነገር ላይ እንወድቃለንም ተብሎ የሚታሰብ አልነበረም። ያ ድንበር ያ ቀጠና በባለፉት መንግስታት ጊዜ እንዴት አይነት የሚያስፈሩና ውልፍ እንኳን የማይልባቸው ቀጠናዎች ነበሩ። ዛሬ እንዲህ ለኢትዮጵያውያን ስጋት የሆኑ ኢትዮጵያዊ ነን ብለው በሚኖሩበት ቀጠና ውስጥ የማንም መጫወቻ የሆኑበት አጋጣሚ ያሳዝናል። ለማንኛውም ሰሞኑን በሁለቱ በአኟክና በኑዌሮች መሃል ግጭቱ ተስፋፍቶ እንደቀጠለ የምናይበት ከ100 በላይ ሰዎች የተገደሉበት አሁን ጋምቤላ አካባቢ መከላከያ ሰራዊት ገባ ተብሎ ትንሽ እፎይታ አገኘን ብለውናል። ነገር ግን ወደ ሌሎቹ አካባቢዎች በተለይ ኢታንግ ወደ ተባለ አካባቢ አሁኑ የእርስ በርስ ግጭቱ ተስፋፍቶ እንዳለ ነው እየሰማነው። ብዙ ሰዎች ናቸው የተፈናቀሉት የተሰደዱት። እንግዲህ አንዳንድ የአካባቢው ነዋሪዎች እንደሚሉት የቀድሞም የጋምቤላ ክልል አንድ ባለስልጣን አሁን በስደት ያሉ እንደተናገሩት ጋምቤላ የኦሮሚያ አካል ናት፣ የኢልባቡር አካል ናት። ጋምቤላ የእርሻ መሬቷ ብዙ ነገሩ ያው ህወሓትም ያኔ በእጃዙር ሲያስተዳድረው የነበረ ከ70 በመቶ በላይ በቀጠናው የተሰማራው ባለሀብት የህወሓት ሰዎች እንደሆኑ ይታወቃል። አሁን የኦሮሚያ ብልጽግና ሰዎች ደግሞ ተረኛ ሆነው ያንን አካባቢ ለመቆጣጠርና እንደም ከህወሓት በከፋ ሁኔታ
ክልሉን ሙሉ በሙሉ ወደ ኦሮሚያ ለመጠቅለል እየሰሩ ናቸው የሚልም መረጃ ወጥቷል። እንግዲህ እሱ መረጃ እየበሰለ ነው እናየዋለን። ነገር ግን አሁን ሰው እየሞተ ነው። ከቁጥጥር ውጭ ወጥቶ የአስቸኳይ ጊዜ አዋጅ የወጣበትም ሁኔታ ሰሞኑን ስትሰማው የነበረ ጉዳይ ነውና ገለታው ይሄም አንዱ የኢትዮጵያ ትኩሳት ነው። ኢትዮጵያ አንድ ጎኗ ታሟል ከጋምቤላ አካባቢ። በጣም የጋምቤላ ጉዳይ አይ ቲንክ መሳይ ምናልባት እንደው አንዳንድ ሰዎች ምክንያቱን በደንብ አጥብቀው ላልጠየቁ ሰዎች ጥቂት መረጃ ብንሰጣቸው ጥሩ ይመስለኛል። ጋምቤላ ውስጥ ያለው ችግር ምንድነው? ከየት ነው የተነሳው? የሚለው ነገር የኢትዮጵያን አውቀን ነው መደገፍ ያለብን የጋምቤላን ጉዳይ። ጋምቤላ ውስጥ ያለው ትልቅ ችግር ምንድነው? የረጅም ጊዜ ታሪክ የሌለው የቅርብ ጊዜ ነው ታሪኩ። የናት ሙቭመንት የሚባል ወይም የናት ንቅናቄ የሚባል አደረጃጀት ተፈጥሯል እና ይሄ አደረጃጀት የተፈጠረው ጋምቤላ ውስጥ አይደለም። የተፈጠረው ደቡብ ሱዳን ውስጥ ነው። ደቡብ ሱዳን ውስጥ ያሉ የኑዌር ተወላጆች በተለይ በሰሜን ሱዳን አካባቢ ይደገፋሉ ነው የሚባለው። እነሱ አንድ የናት የምትባል ሀገር መመስረት አለብን፣ የኑዌሮች ሀገር፣ የአንድ ብሔር ሀገር ማለት ነው። ኑዌሮች ብቻ የሚኖርባት የኑዌር ቋንቋ የሚናገሩ ሰዎች የሚኖርባት ሀገር እንመሰርታለን ነው እና ይህንን እንመሰርታለን ካሉ በኋላ እንግዲህ የኑዌሮችን የአፐር ናይልን ተከትለው ሲመጡ ከደቡብ ሱዳን ጋምቤላም አንዷ ናት ማለት ነው። የጋምቤላ ውስጥ ያሉ ኑዌር ተወላጆችም እነሱንም ጠቅልሎ ነው የምትመሰረተው ይህች ሀገር እንግዲህ ማለት ነው። ይሄ ኃይል የተፈጠረው በአንድ በኩል በተለይ ሰሜን ሱዳንና ደቡብ ሱዳን በተገነጣጠሉበት ጊዜ የሰሜን ሱዳን ኮንስፓይረሲ አለበት፣ ደቡብ ሱዳን እንዳትረጋጋ ማለት ነው። ሌላ ሀገር ደግሞ ከውስጧ ተፈንቅሎ እንዲወጣ የተጀመረ ነው ይባላል። ዞሮ ዞሮ ግን ይህ ኃይል ነው እንግዲህ እየተጠናከረ አሁን ዛሬ የተጠናከረው ለምንድን ነው? ደቡብ ሱዳንም ችግር ላይ ነው ያለችው፣ ሰሜን ሱዳን ደግሞ ይህን ይደግፋል። በእኛ ቦታ ደግሞ በሩ ክፍት፣ በዚህ በጋምቤላ አካባቢ በሩ ክፍት መሆኑ ብቻ ሳይሆን ወደ 400,000 የሚደርስ ስደተኛ አለ ኢትዮጵያ ውስጥ ጋምቤላ ውስጥ እንደምታውቀው መሰለኝ። አሁን ጥናቶች የሚያሳዩት ከነዛ ውስጥ ከስደተኞቹ ውስጥ ካምፕ ውስጥ ካሉት ብዙ ሰዎች እጅግ ብዙ ሰዎች የዚህ የናት ሙቭመንት ደጋፊዎች ናቸው ነው የሚባለው። ስለዚህ የጋምቤላ ጉዳይ በጣም ተወሳስቧል ማለት ነው። እንግዲህ አሁን በቀደም በነበረ ጦርነት ውስጥ ይሄ ናት ሙቭመንት ሰዎች መተው ጋምቤላ ከተማን ሁሉ ከበው እንትን ሲያደርጉ ተጨማሪ ኃይል ያስፈልጋል ተብሎ ከሰሜን ሱዳን አካባቢ ካሉ ደጋፊዎቻቸው በወታደር መኪና ተጭኖ ነው አሉ የኢትዮጵያን ድንበር ጥሰው የገቡት እና በዚህ ደረጃ በሩ ክፍት ሆኖ ያ ህዝባችን ከባድ ችግር ውስጥ ከባድ ግጭት ውስጥ ነው ያለው። ኢትዮጵያ ውስጥ ያለው የኑዌር ተወላጅ ይህንን ንቅናቄ በሙሉ ይደግፋል ማለት አይደለም፣ ግን እየተታለሉ የሚደግፉ አሉ። እዚህ ደግሞ ምንድነው ይሄ ስደተኞች ጣቢያ ውስጥ ያሉት ደግሞ አሉ። መለየትም አልተቻለም። እዛ ውስጥ ላውንቸር ታጥቀው ዘለው ጋም እዛ ስደተኞች ጣቢያ ውስጥ ይገባሉ። ስለዚህ የዛ አካባቢ ህዝብ ከባድ ችግር ነውና በአጠቃላይ ግን የጋምቤላ ችግር ምንድነው ማለት ነው? አንድም የሉዓላዊነታችን ጥያቄ ነው መሰለኝ። ደቡብ ሱዳንን ይዤ ጋምቤላን ይዤ አገር መሰረታለሁ የሚል ኢትዮጵያን የመገንጠል የማፍረስ ስራ ነው ያለው እንቅስቃሴው። ይሄ ፌደራል መንግስቱ ነቅቶ እና ብርሃኑ ጁላ የሚባሉት ሰዎች የኢትዮጵያ ወታደር ቢኖር እኮ ይሄ ነበር ሊያንቀጠቅጠው የሚገባው። እንዴት ኢትዮጵያን የምታክል ሀገር እንደዚህ ትደፍራለህ? እንዴት ኢትዮጵያ ውስጥ መጥተህ ኢትዮጵያን ከጋምቤላን ገንጥዬ ወደዚህ ሀገር መሰረታለሁ ትላለህ ብሎ ዙሪያውን ሰንሰለት ፈጥሮ መጠበቅ ነበረበት ድንበሩ። ምንም ዜናም ሰምተህ አታውቅም። ስለዚህ ስለ ዳር ድንበር ጉዳይ ምሳሌ በኦራል መኪና 8 ኦራል መኪና ነው አለኝ ሲነግረኝ አንድ ወንድም የዛ አካባቢ ተወላጅ ተጭነው መጥተው ላውንቸር ሁሉ ታጥቀው ሲበጠብጡ የነበሩት። ስለዚህ ክልሉ በከፍተኛ ሁኔታ ለእንደነዚህ አይነት ኢትዮጵያን እንገነጥላለን እናፈርሳለን ለሚሉ ኃይሎች የተጋለጠ ነው። በዛ ላይ አሁን ያልነው የዚህ የሬፊውጂ ካምፖቹም ጉዳይ አልጠራም፣ መንግስት የማጣራት ስራም አይሰራምና ዞሮ ዞሮ የጋምቤላ ህዝብ በከፍተኛ ሁኔታ ለጸጥታ ስጋት ተዳርጓል። አሁን ከዋና ከተማ ውጭ ያሉ ትናንሽ ከተሞች በቁጥጥር ስር ናቸው፣ በእነዛ ኃይሎች ቁጥጥር ስር ነው ያለው።